ማለት ነው ነች ፈረሷ ማለት ነው አብርሃም እኔ እዚህ ቤት እስካለው ድረስ ልጁን ማየት አይችልም አንቺ ማነሽና ነው እናት ማነሽና ነው ይሄ ቪዲዮ በዚህ አጋጣሚ ትላንት የተቀረጸ ነውና አብርሃም ጋር የሆነ በቃ ከአብርሃም ጋር ምትደርሱ ነገር አጣቸው አይደለ ከአብርሃም ጋር ምትጣሉ ነገር አጣቸው አይደለ ድራማው ተቋረጥ አልቆ ነበር እንደ አዲስ ርዕስ ልጀምሩ አሁን ከዚህ በኋላ ክስ አለ ምናምን አብርሃም ልጁን ለማየት ክስ ይሄዳል እንደዛ ነገር ነው አይደለ ልጀምሩ ነው እናንተ ምን ቤት ናችሁና ነው አብርሃም ልጅ እንዳያ የምትከለክሉት ምን ቤት ናችሁ እቺ አብሶ እቺ ኦሮቷ ማለት ነው ምን ቤት ነሽ አንቺ መጀመሪያ ምን ቤት ነሽ መጀመሪያ ተናገሪ ምን ቤት ነሽ እንኳን አንቺ አይደለሽም ሩታ ራሱ የልጁ እናት ኦኬ ሩታ ራሱ መከልከላችን በዚህ አጋጣሚ ልንገርሽ ቤተሰብ እንደ ምሳሌ ልንገራችሁ ልጥቀስላችሁ ዋንታየን ታቋታላችሁ በረም ታቋታላችሁ ሶ እንኳን ሩታ ተውት ሩታ የሩታ ነገር ብናነሳ በጣም ሲምፕል ነገር ነው ገባችሁ አይደለ አብርሃም አብሮ ነበሩ ኦኬ ነፍሰ ጡር እያለችም አብሯት ነበረ ያው ማለት አብሯት ነበረ ስላችሁ አብሯት ቪዲዮ ይሰራል ያው ቢያስ ቢተዋትም ኦኬ ሚዲያ ላይ እንደሚታየው ማስረጃ እንዲሆን ከተፈለገ ቢተዋትም ማለት አብዛኛው ጊዜ አብሯትም ቪዲዮ ይሰራሉ አብሮ ማለት ነው ነገር ግን እንደ የሩታ ሲምፕል አድርገን ነው ገባችሁ በጣም ትንሽ ነገር ነው የሩታ ማለት ነው ገባችሁ ከዋንታዬ ጋር ስናወዳድር ማለት ነው ዋንታዬ ግን ከልጅነት ጀምሮ በዛ እድሜዋ ወልዳ አጠገቧ እኔ አለው ልጄ እንዴት ነው እንዴት ነሽ አንድ ቀን ያልጠየቀ ሰውዬ በፍርድ ቤት ጠይቆ በሳምንት እሁድና ቅዳሜ እንዲያይ ልጁ ከአባትየው ጋር እንድትወል ፍርድ ቤቱ ፈቅዷል ገባችሁ አይደለ እንኳን አብርሃምን እንኳን ከልጁ ጋር ልትከለክሉት ማለት ነው እርካሽ ምን ትመስላለች እኔ እስካለ ድረስ አንደጃቲው አንቺ ማነሽና ነው መጀመሪያ ማነሽ እንኳን አንቺ አይደለሽም የልጁ እናት ሩታ መከልከላችን በዚህ አጋጣሚ እንድታቂ ማለት ነው ገባሽ አብርሃም ልጁን የማየት 100% ምሽ 99% የማየት መብት አለው ግን በዚህ አጋጣሚ መናገር የምፈልገው ሩታ በሰው አትመሪ የኔ እናት ገባሽ አይደለ ዳኒም ሆነ ሜሪም አንቺን አያጓጥሽም አንቺን ኦኬ ሊያስታርቁ ወንጅማ ላንቺ አስቦልሽ ሳይሆን ያንቺን ህይወት ማለት ነው ገባሽ አይደለ ከአብርሃም ጋር ተለያይታችኋል ሲጀመር ማለት ነው ገባችሁ በግድ አብርሃም ለምን ከሩታ ጋር አይሆንም የምትለው ሜሪ ብቻ ናት በዚህ አጋጣሚ ማለት ነው ገባችሁ ነገር ግን ሩታ አንቺ ላንቺ አስቦልሽ ሳይሆን እነዚህ ሁለት ሰው የመጡት ማለት ነው ያንቺን ህይወትሽን መስከከሩን ለማውጣት ነው የመጡት ስለዚህ አትመኛቸው አራቂ ሲቀጥል ደግሞ በእነሱ አትመሪ የኔ እናት ገባሽ አይደለ ያንቺ ሐሳብ መጀመሪያ ልጁን ለማየት አልከለከልኩም ብለሻል አይደለ በአንድ ሐሳብ አቋም ይኑርሽ በአንድ ሐሳብ አቋምሽን በአንድ አድርጊ ገባሽ አይደለ